ዋትስአፕ ጋይስ ዛሬ ደግሞ የምናየው ፊበር ሴስመንትን እንዴት እንደምንጠቀም ነው። ሶ ቪዲዮውን ስትጀምሩት ላይክ እና ሰብስክራይብ ያደርጋችሁ ጀምሩት። እንግዲህ ፊበር ሴስመንት በጣም የተሻለ ስናይፐር ኢንትሪዎችን እና ጸዴ ኢንትሪዎችን እና ኢንትሪ ኮንፊርሜሽናችሁን ሞር አፕግሬድ ታደርጉታላችሁ። ሶ ሰብስክራይብ እና ላይክ አድርጉ፣ ምክንያቱም ቪዲዮ እየታየ አይደለም እና ሰብስክራይብ ላይክ እያደርጋችሁ ሌሎች ሰዎችም ሼር አድርጓቸው። ትሬደር ለሆኑ ሰዎች ሼር እያደርጋችሁ ቪዲዮውን ጀምሩት። ሼር ባደርጋችሁ ላይክ ባደርጋችሁ ቁጥር ደግሞ ለእኔ በደንብ አቅም ይሰጠኛል፣ ያለኝን ነገር በደንብ ሼር እንዳደርጋችሁ ይረዳኛል። ሶ ቪዲዮውን ይዩት፣ ከተመቻችሁ እንግዲህ ላይክ አድርጉት። ሶ ወደ እንደዚህ እዚች ጋር ሲቲንግ እንገባለን። ሲቲንግ እንነካለን። ሶ ሲቲንግ ላይ እዚች ጋር አስተካክሉት ያለውን ነገር። መጀመሪያ እዚች ጋር እንደዚህ ያለውን 0 ከዛ እዚች ጋር 0.2 0.62 ከዛ 1 ከዛ 0.5 0.786 ምናምን ብላችሁ ከለሩን እንደፈልጋችሁ ታስተካክሉታላችሁ በዚህ መልክ። ከዛም በኋላ አጠቃቀሙ ደግሞ እንዴት እንደሚሰራ እኔ ሶ ፊበር ሴስመንት ለመጠቀም መጀመሪያ ማርኬት ለምሳሌ ኦኬ ላሳያችሁ። ማርኬት ለምሳሌ ማርኬት እዚህ ሄደ፣ እንደዚህ ወጣ፣ ለምሳሌ ወጣ ወይም እዚህ ጋር እንደዚህ እና እንደዚህ ለምሳሌ እንደዚህ ነው እንበልና ጀስት አሁን ይሄ ትሬድ አፕ ትሬንድ ነበረ እንበል። ሶ አፕ ትሬንድ ከሆነ በኋላ ለምሳሌ እዚች ጋር ፍሪ ቫሊ ጋር መጀመሪያ ለምሳሌ ኦርደር ብሎክ ተፈጠረ እንበል። እቺ ለምሳሌ እዚች ዞን ላይ ኦርደር ብሎክ ተፈጠረ እንበል። ሶ እዚች ዞን ላይ ኦርደር ብሎክ ፈጠረ ማርኬት። እንደዚህ ቆይ ላስተካክል፣ ትንሽ ሰፋ እናድርጋት። ኦርደር ብሎክ ይሄንን ያክላልና እንዲህ ተፈጠረ እንበል። ሶ ለምሳሌ እንደዚህ ከተፈጠረ ለምሳሌ ኦርደር ብሎክ ማርኬት ጥሎልን ቢያልፍ ለምሳሌ ሶ ምን እናደርጋለን በዚህ ሰዓት? ለምሳሌ ዳውን ትሬንድ ከሆነ ፊበር ሴስመንታችንን ወደታች እንዘረጓለን። አፕ ትሬንድ ከሆነ ደግሞ ወደ ላይ እንዘረጓለን ማለት ነው። ሶ ፊበር ሴስመንታችንን ሰሌክት እናደርግና ለምሳሌ ከዚች ከኦርደር ብሎኳ ዞን እስከ ታች እስካለው ድረስ ከኦርደር ብሎኳ ዞን እስከ ታች እስካለው ዞን እንዘረጓለን። ትንሽ ከፍ ብናደርገው በቃ በስነ ስርዓት ማትጨ ለምሳሌ ኦርደር ብሎኩ ምን ያህል ዞኑ ላይ መነካት አለበት? ኦቲ የምንለው ማለት ነው። ኦቲ የምንለው ፊበር ሴስመንትን ስንጠቀም በዋነኝነት ኦቲን ለማግኘት ማለት ነው ዋነኝነታችን። ሶ ከለሩን ምናምን ከስተም ማድረግ ትችላላችሁ። ሶ እንደዛ ካደርጋችሁ በኋላ ለምሳሌ ኦቲ የምንላት ሬንጅን እናወጣዋለን። ኦቲ የሚባለው ጀስት 0.786 እና 0.62 መሀል ላይ ያለው ሌቭል ኦቲ እንለዋለን። ይሄኛው ሌቭል ኦቲ እንለዋለን ማለት ነው። ይሄን ሌቭል እንትኗን ቀለሟን ለምሳሌ ትንሽ ጎልድ ሌቭል እንላታለን። ጎልድ ሌቭል ተብላ ትጠራለች፣ ወይም ኦቲ ነው። እዚህ ጋር ኦቲ ብለን ወይም ጎልድ ሌቭል ብለን የምንጠራት ናት። ይችኛል ትንሽ ሞር እዚህ ጋር ላይ ሶ እዚህ ጋር ትንሽ ከለሩን ጎላ አድርግላችሁ። ሶ ኦቲ ብለን የምንጠራትን ዞን እናወጣለን ማለት ነው። ይሄኛው ምንድነው ጥቅማችን? አንደኛ ኦርደር ብሎካችን በጣም ኳሊቲ እንደሆነ የምናይበት ነው። በጣም ኳሊቲ ሴትአፕ ነው እና ደግሞ ኦርደር ብሎካችን ሞር ኳሊቲ እንደሆነ ነው የምንረዳበት። ሶ ለምሳሌ ሪል ቻርት ላይ ነው ይሄንን ነገር ኦርደር ብሎክ፣ ከዛ ደግሞ በፍሪ ቫሊ ጋር አሳያችኋለሁ። ሶ ለምሳሌ ይሄ ነው። ለምሳሌ እቺን እናጥፋትና ኦሬዲ ለምሳሌ እቺን እንደ ኦርደር ብሎክ ብንወስዳት እቺን ሌቭል እቺን ቆይ ቅድም ከገባው ትሬድ እንደውም ሞር ላሳያችሁ። ትሬዳችን ብዙም አሪፍ አይደለም። 1 ሃወር ላይ ነው ያወጣሁት። እቺ ጋር ኦርደር ብሎካችን 1 ሃወር ላይ ነበረች። እኛን ኦርደር ብሎክ ማለት ነው። እቺኛ
ኦርደር ብሎክ ምናምን ያው እንግዲህ አይ ቲንክ ታውቃላችሁ ብዬ አስባለሁ። ለምሳሌ አሁን ይሄንን ኦርደር ብሎክ ብናየው ለምሳሌ ይሄንን ኦርደር ብሎክ ፊልድ አሰስመንታችንን እንደውም ይሄኛው ብዙም ኳሊቲ ኦርደር ብሎክ አይደለም። ሞር ኳሊቲ የሆነች ኦርደር ብሎክ እንፈልግ። ኳሊቲ የሆነች ኦርደር ብሎክ ሞር ምንድነው ኦርደር ብሎኮችን ሞር ትልቅ ሃየር ታይም ፍሬሞች ላይ ብትጠቀሙት እኔ ሰጀስት አደርጋቸዋለሁ በጣም ምክንያቱም አሪፍ ነው። ኦርደር ብሎኮች ለምሳሌ ዲስ ዞን ጀስት እንደ ኦርደር ብሎክን ቁጥራት ቲኛዋን ዞን ቀለሟን እንቀይረው። ኦኬ ቴክስት እንጨምራለን። ሶቺኛዋን እንደ ኦርደር ብሎክ ዞን ብንቆጥራት ፍሪ አሰስመንታችንን ከዚች ወርታችን ዘረጓለን ማለት ነው። ጀስት ኦሬዲ ከዚህችም መጀመር እንችላለን። አይ ቲንክ ከዚህኛው ቢሆን ሞር ፐርፌክት ነው። ከዚች ዞን እቺኛዋን ማለት ነው። ጀስት ከዚህ ጀምረን እስከ ታች ድረስ እንዘረጓለን። ኦኬ ትሪያንግል መርጠና ሬክታንግላችን ኦኬ ፍሪ አሰስመንት ነው። አይ ቲንክ ሶሪ ፍሪ አሰስመንት መርጣለን። ፍሪ አሰስመንታችን እስከ ታች ድረስ እንዘረጋ ሶ this ፐርፌክት የሆነ ኢንትሪ ነው። ላይክ ፐርፌክት የሆነ ኢንትሪ ነው። ትንሽ ከፍ ብናደርጋት ያው ብዙም ለውጥ የለውም። ሶ እዚህ ጋር 0.7 እና 0.62 ላይ በእነዚህ መሃል ከሆነች ሞር እዚህ ጋር ኦቲ ብለን እንጠራታለን። እቺ በጣም ጠቃሚ ኮንሰፕት ናት። በጣም አዳምጡኝ። በደንብ እያዳመጣችሁ ጋይስ። በጣም ጠቃሚ ኮንሰፕት ኦቲ የምትለዋን ፋይንድ አውት እናደርጋለን። ሶችን ኦቲ ብለን የምንጠራትን ነገር ፋይንድ አውት ለማድረግ ነው። ኦቲ ምንድነው የሚጠቅመን? ዋይ ኦቲ ምን ይሰራልናል ነው እናንተ። ኦቲ ምንድነው ዋናው ነገር? ኦቲው ጥቅሙ ዋናው ኮንሰፕቱ ምንድነው? የኦቲ ጥቅም ምንድነው? አንደኛነት ኦቲ ለምን ይጠቅመናል ነው። ኦቲ አንደኛ እቺኛው ጎልደን ዞን ምንጠራት የኦቲ የፍሪ አሰስመንት ዞን ናት። እቺ ዞን ምንድናት ካላችሁኝ ዲስ ዞን በጣም ምርጥ የሆነ ኢንትሪ እንደምንገባ ያሳየናል ማለት ነው። ለምሳሌ አሁን ማርኬት መታችን አሁን እንደዚህ አሁን እቺን ኦርደር ብሎክ መታ ስንነካ ወርታችን እንደሆነ እንገምቷለን ማለት ነው። አሁን ለምሳሌ ደግሞ በፍሪቫል ጋፕ ቢሆንስ እንዴት ነው የምንጠቀመው ነው? ፍሪቫል ጋፕን ያው ሞር እንትን ሎወር ታይም ፍሬም ላይ ነው የምናገኛቸው። ሞር ኦኬ ለምሳሌ እቺን ፍሪቫል ጋፕ እንመልከታት። እቺን ፍሪቫል ጋፕ ሞር አይኔ ውስጥ ገባች ትልቅ ናት። እቺን ፍሪቫል ጋፕ ያው ታውቃላችሁ አይ ቲንክ ስትራቴጂ ካላችሁ ነው። ያው እኔ አይሲ ትሬደር ነኝ። ኦኬ ከለሯን ትንሽ እንቀይረው። እኔ አልወድም ብዙም የተጋነነ ነገር ምክንያቱም ብዙም ትሬድ ቻርት ላይ ኦኬ ፍሪቫል ጋፕ ለምሳሌ ፍሪ አሰስመንት ላይ እንዴት ነው ምናያት ብንል ኦኬ ለምሳሌ ይሄ አይ ቲንክ በጣም ቆንጆ ነው። እንትን ፍሪቫል ጋፕ ለምሳሌ እንዴት እንደሚሰራ ማሳያችሁ። ኦኬ አይታችሁት ከሆነ እዩት። እዚች ዞን ላይ ነው ማለት ነው። ይሄው 0.762 ላይ እና ትንሽ ዝቅ እናደርጋት እስቲ። ያው ሁሌ ኦቲ ላናገኝ እንችላለን። ጀስት ችግር የለውም። ኦቲ ሁሌ መገኘት ግዴታ ሳይሆን ያው ሞር ኢንትሪዎቻችንን ምንድናቸው ኢንትሪዎቻችን ፐርፌክት እንዲሆን አሁን እዚች ጋር አካባቢ ኦልሞስት 0.7 እና 6 ውስጥ የለም ብዙም የለም። ኦኬ ዝቅ ላድርጋት ትንሽ አቀማመጥ ሊሆን ይችላል ሜቢ ከድጋሚ ቆይ እንዘርጋት። እናት ወይ ጋይስ እናጥፋትና ሌላ ቆይ
ፌቨሪቲስመንት እና ኦኬ እስቲ ጋይስ ምንድነው? ኦኬ እኛንም እንደልታትና ከእንደገና ፌቨሪቲስመንታችንን እንዘርጋው። ኦኬ እዚች ፍሪቫድ ጋፕ ዞን ላይ ኦኬ ፍሪቫድ ጋፓችን ያ ኦልሞስት ዞን ላይ ነው፣ ግን ኢትስ ፐርፌክት በት ያ ሁሌ ፌቨሪቲስመንቶችን ግዴታ ሳይሆን ጀስት አንዳንዴ እንደዚህ አይነት እንትኖች ካሉ ሞር ፐርፌክት ነው የሚለውን ያሳየናል እንጂ ሁሌ እንትን ይሆናል ማለት አይደለም። ሶ እነዚህ እንደዚህ አይነት ቲፖችን ለማግኘት እንግዲህ ፎሎ፣ ላይክ፣ ሰብስክራይብ አድርጉ። ሶ እዚች ጋር ራሱ አንድ ፍሪቫል ጋፕ አለች። ለምሳሌ ኦኬ ለምሳሌ እዚች ጋር ራሱ ፍሪቫል ጋፕ አለች። ሶ እቺን ፍሪቫል ጋፕ ለምሳሌ በፌቨሪቲስመንት ቼክ ከላይ ጀምሮ ነው አይ ቲንክ ወደ ላይ ነው አይ ቲንክ መዘረጋው። ኦኬ በጣም ፐርፌክት ኦቲ ነው። ፐርፌክት ሶ ፐርፌክት ትንሽ ከፍ ኦኬ ከዛ አሁን እዚች ጋር ኦቲ ያለሽ ምርጥ እዚች ዞን ላይ ነው ማለት ነው ፍሪቫል ጋፕ። ሶ በጣም ይሄ ፐርፌክት የሆነ ፍሪቫል ጋፕ ነው ማለት ነው። አሪፍ የሚባል ፍሪቫል ጋፕ ነው። ሶ የፍሪቫል ጋፓችንን የኦርደር ብሎካችንን እንትን ኳሊቲ በዚህ ቼክ ማድረግ እንችላለን። ሞር በደንብ እንደዚህ ቼክ አድርጉት። ሞር የተሻሉ እንደዚህ አይነት ኢንትሪዎችን የተሻለ ኢንትሪዎችን ለመግባት ሞር እንደዚህ አይነት ቲፖችን ተጠቀሙ። እኔ በደንብ ሰጀስት አደርጋችኋለሁ። ይህ ቪዲዮ እንግዲህ ከተመቻችሁ ላይክ እያደረጋችሁ እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ሆፕፉሊ የወደዳችሁት ይመስለኛል። ይመቻችሁ። ባይ